እንዴት አላችሁ ወዳጆቼ? እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬ እንግዲህ ቀለል ያለ የአዋዜ ጥብስ ነው ይዤላችሁ የመጣሁት። ጥብስ ደግሞ የምሰራበት ምክንያት ምንድነው መሰላችሁ? መምጣቴ ላይ ቀር በዛውም ባህል ልንገራችሁ። እዚህ የምኖርበት ግሪክ ሀገር ቺክኖ ፔምፕቲ የሚባል ቀን አለ። የሚጠበስበት ሐሙስ ማለት ነው። ቺክኖ ማለት መጥበስ ማለት ነው። የሆነ ችክን ያለ ነገር አለ። ይሄ ሲጠበስ ያለው አይነት ሂደት ቺክኖ ይባላል። ፔምፕቲ ደግሞ ማለት ሐሙስ ማለት ነውና የሚጠበስበት ሐሙስ ማለት ነው። ይሄ ደግሞ የሚካሄደው የጾም ከመግባቱ የኦርቶዶክስ ጾም ከመግባቱ ከአንድ ሳምንት በፊት እነሱ ጾም ከመያዛቸው በፊት ከአንድ ሳምንት በፊት ባለው ሐሙስ ነው የሚያካሂዱት እና በቃ የዛሬን ሐሙስ ማለት ነው የቺክኖ ፔምፕቲን ሐሙስ ሁሉም ሰው በጣም ይጠብሳል፣ በጣም ይሸታል፣ ያጫጭሳል። ግቢ ያለው ግቢ ውስጥ፣ በረንዳ ያለው በረንዳ ላይ፣ ኩሽና ውስጥ የሚፈለገ በየኩሽናው በቃ ብቻ ስትወጡ የጥብስ ሽታ የሚሸታችሁና በአመት አንድ ቀን ስጋ የሚጠበስበት ቀን ነው። ዶሮ ሊሆን ይችላል፣ ስጋ ሊሆን ይችላል የምትፈልጉት አይነት ማለት ነው። እሱን በማስመልከት እኔ ዛሬ ቀለል ያለ አዋዜ ጥብስ እሰራለሁ። ስለዚህ እሱን እንዴት ነው ማዘጋጀው የሚለው ነገር አብረን እናያለን። አብራችሁኝ ነው። የአዋዜ ጥብስ እንግዲህ ለመስራት የሚያስፈልገን ግብአት ስጋ፣ እዚህ ጋር ነጭ ስጋ አዘጋጅቻለሁ ለመጥበሻ ነው። ከዛ እዚህ ጋር አዋዜው ይዘጋጃል። ኮረሪማ አለን፣ ቁንዶ በርበሬ፣ ነጭ ሽንኩርት፣ ቂቤ፣ ቃሪያ፣ ቀይ ሽንኩርትና የስጋ መጥበሻ ነው ያዘጋጀሁት። የስጋውን አከታተፍ ብታዩት ታያችኋል። እንደዚህ በጣም በስስ ነው ያደረኩትኝ። ብዙ ሰዓት አላቆየውም መጥበሻዬ ላይ በጣም በቶሎ ነው ጠበስ የማደርገው። መጀመሪያ ግን በደንብ አድርጌ መጥበሻውን ማጋል መቻል አለብኝ። ይሄ የተለመደውን የኢትዮጵያ የአዋዜ ጥብስ የሀገራችን የአዋዜ ጥብስ እንዲል ማለት ነው። በብረት ምጣድ ነው የሚጠበሰው ለማለት ፈልጌ ነው። የኢትዮጵያ ስላችሁ ኦፍኮርስ ጥብስ ሁሉም ቦታ አለ፣ ግን አላደለ ይሄ ደጅ ምናምን በብረት ምጣድ ጋል ብሎ ሳቱ በብረት ምጣዱ የሚጠበሰውን እሱን አይነት ቃና ይሰጣል። ከዛ ይታያችኋል መጥበሻችሁ ወይም ምጣዳችሁ እንደዚህ ሲጨስ በጣም ግሎ ማለት ነው። ይሄን ስለማወጣው ጮማውን እንትን አላደረኩትም። ምንድነው የሚባለው? አልከታተፉትም በደንብ ከስጋው ላይ እንዳነሳሁት ነው። እንደዚህ አድርገን እንትናችንን እናሟሻለን መጥበሻችንን። ታሻ ከጥግ እስከ ጥግ በደንብ እናስተካክለዋለን። ከዛ አሁን እዚህ ላይ ስጋውን እንጨምራለን። በደንብ ለምናጫጭሰው ዛሬ ነግሬያችኋለሁ። የግሪክ ጾም ከመጀመሩ በፊት ጾም መጣ የሚል መልእክት መስጫ ቺክኖ ፔምፕቲ ይባላል። ዛሬ በቃ በየሰፈሩ ብትሄዱ በየቤቱ በየውጩ ላይ እነዚህ ጫጫስ ነው የምታገኙት ስጋ የፋሲካ ጾም ከመያዙ ከአንድ ሳምንት በፊት። አሁን ሌሎቹን ግብአት እጨምራለሁ። ምክንያቱም ስጋው ይታያችኋል ገና አልበሰለም። በጣም ሮዝ ነው በአንድ በኩል። ምክንያቱም ለጋ ጥብስ ማድረግ ያሰብኩት ምንም እንኳን የብረት ምጣድ ጥብስ ቢሆንም ሽንኩርታችን እንጨምራለን። ነጭ ሽንኩርት፣ ቃሪያ፣ ቁንዶ በርበሬ፣ ኮረሪማ፣ የስጋ መጥበሻ፣ ቅቤ በዚህ እናደርግና በደንብ አድርገን እናዋህደዋለን። አዋዜውን አልጨምረውም፣ ምክንያቱም አዋዜውን አሁን ከጨመርኩት ይቁላላል። በቃ መቁላላት በሉት። ስለዚህ ከኖርማል የበርበሬ ቁሌት የተለየ ጣዕም አይኖረውም። መቼ እንደምጨምር አሳያችኋለሁ። ደስ እንደዚህ አድርጌ 1-2 ደቂቃ ተዋለሁ። አሁን ጨው አደርጋለሁ። እንደዚህ የሚያክል አዋዜ ውስጥ ያለውን ጨው በማስተዋል ከዛ አዋዜ እንደዚህ 1 ማንኪያ አድርግበታለሁ። እዛ ይሄንን በደንብ አድርጌ አዋህዳለሁ። የመጠጡ ቃና እሳቱ ሲነካው ይወጣል። በአረቄም ከሆነ ያደረጋችሁት በወይንም ከሆነ ያደረጋችሁት ቢሆን ይመረጣል። በሆነ አልኮል ነገር ብታረጉት ለጥብስ በጣም ነው የሚያጣፍጠው።
አረቄ እንኳን የማታገኙ ሰዎች በወይን ማድረግ ትችላላችሁ። ታያችኋል። እንደዚህ ቆንጆ ማማሰል እንሰጠዋለን። ዋው ቀመስ አያችሁት እንዴት ስስ እንደሆነ። ሱፐር በጣም አሪፍ። በቃ ይበቃዋል። ጨረስን። እሳቱን እናጠፋለን። ሳይቀጥ እናደርገዋለን ከእሳቱ ላይ፣ ምክንያቱም እንግዲህ ይገነትርባቸዋል እሳቱን አጥፍታችሁ እዛው ላይ ካቆያችሁት። ከዛ ቅድም ለመጥበሻው ላይ ያስገባነውን ይሄንን ጮማውን እናወጣለን። ሌላ የለም ካለ እንግዲህ ስናወጣ ስንመገብ እንለየዋለን። እንደዚህ አይነት ዳቦ በሳውርዶ ዳቦ ነው ያዘጋጀሁት። እናንተ ፈለጋችሁት በእንጀራ ማቅሻላችሁ እንጀራ የምታገኙ ሰዎች ሶስት ጋር እንደዚህ እናወጣና ከፈለጋችሁም በሳንዱች መልክ በጣም ከምላችሁ በላይ ለስላሳ ነው የሚሆነው ሰዓት ብዙ ስላልገባው፣ ስለዚህ በሳንዱች መልክ መመገብ ትችላላችሁ። በእንደዚህ አይነት መልኩ ታያችኋል። እንመገበዋለን ማለት ነው። ሱፐር። እንግዲህ የኛ የአዋዜ ጥብስ ይሄንን ይመስል ነበረ። ችግር ቤትን በማስመልከት ያዘጋጀሁት በላን ጨረስን። ምሳችን በጣም ይጥም ነበረ። እናንተ በየቤታችሁ እንደምትሞክሩ ተስፋ አደርጋለሁ። እንዲሁም ግብዣዬ ነው ሰርታችሁ እንድትመገቡ። በሌላ ደግሞ በቆንጆ ቪዲዮ ደግሞ እስከምንገናኝ ድረስ አዲስ ሆናችሁ ቻናሌን ከወደዳችሁት ሰብስክራይብ ማድረጋችሁ እንዳትረሱ። የሰራሁትን ደግሞ ካደነቃችሁ በላይክ ፍቅራችሁን ግለጹ። በሌላ በቆንጆ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። ባይ ባይ።